እብድ ሆኜ ላፍቅራት ሰዎች በበዙበት ጭር ካለው መንደር ለውሸት ነው እንጂ የለም ስለ እውነት ለእውነት የሚኖር እውነት ማለት እምነት ማለት ደግሞ ያቺ ምስኪን ወጣት ሰዎች ያገለሏት ኑሮ የገረፋት እውነት ሳለ ያኔ ባደረባት ብቻዋን ስትኖር እርሷም ግን የእውነት አው ማንም የለም ያያት ያቺን ምስኪን ወጣት እኔም እንዲህ ነው የማውቃት ጸጉሯን አንጨባራ መንገድ ላይ የቆመች በበለዘው ጥርሷ በአፏ እንደያዘች ማስቲካ የምታኝክ በእጇ እየጎተተች ጉስቁልቁል መስቀልቅል ባለች በዚች ዓለም ከቆሻሻው መሃል ከሷ ውጭ ለካ ሌላ ንጹህ የለም ይቺ ምስኪን ወጣት እብድናት የሚሏት እስከዛሬ ድረስ ድንገት ስንገናኝ የምታወራው ነገር እኔን የሚጠቅመኝ መሆኑ ቁም ነገር ያኔ አልገባኝም ነበር ይገርማል ይሄ ሁሉ ሲሆን እንዴት እንደሆነ የዛሬው እብድ ቀን በተገፋውበት ሳላውቀው አስረዳኝ ሰው መሆን ሲሳነኝ ሰው ልታረቅ ቀርባኝ እንዴት እንደሆነ ጀመረች ልትነግረኝ አየህ ስትል አልኳት የአግራሞት እንዴት እሷም እንዴት ማለት ጥሩ ፍጥረት ጥያቄ ነው መልስ የሌለው ስሩ ስጋው የሸፈናት ነፍሱ ናት ምስጥሩ አየህ ለዚች አጭር እድሜ የሚፍጨረጨሩ መንፈሱን የሳቱ ለግዑዝ ያደሩ ዘልቀው የሚገቡበት ጥልቅ ነው ምስጥሩ ለማሰብ ይከብዳል ሩቅ ነው ቀመሩ ወዳ ነው ምስጥሩ ልብ ብለህ ስማኝ ወደን የገፋ ነው መልሶ ላይገኝ ትልቁ ደስታችን ከማዘን ነው የሚገኝ የራሴ ነው ብለህ ሁሉን በቁም ነገር የማጣትን ስሜት በውስጥ አትፍጠር ይሄንን ስልህ ግን ይሄ እንዴት ይሆናል የሚረባ ነገር ምንም የማይመስል ብለህ እንዳታስብ ሊሆንም ይችላል አይረባም የሚሉት ሲረባም አይተናል ቢሆንም ግን ስማኝ ይሄንን ልንገርህ ምንም ማለት ባዶ የማይመስልህ አንዳች ነገር አለ ላንተ የሚጠቅምህ ምንም ማለት ባዶ ራሱን ያልቻለ ይኖራል ሰው ለምዶ ምንም በሌለበት ምንም ማግኘት ወዶ ይሄዳል ሰው ሀገር በባህር ተሰዶ